አሁን በቀረን ጊዜ እንዴት ለኢንትራንስ መዘጋጀት እንችላለን? ብዙዎቹ ያሳመኑን ለኢንትራንስ መዘጋጀት 1 ዓመት 2 ዓመት ወይም ብዙ ወራት እንደሆነ ይነግሩናል። ነገር ግን አይደለም። አሁን የምነግራችሁ በዚህ በቀራችሁ 21 ቀን ቻሌንጅ እንድትቀላቀሉ እንፈልጋለሁ። እነዚህ 21 ቀን ፕራክቲካል የሆነ 3 መንገዶችን አሳያችኋለሁ። ጀማሪ ከሆነ እንደዚሁ መካከለኛ ከሆነ ኢቭን ለጨረሳችሁ ማለት ነው። ፕራክቲካል የሆነ ቲፕ ነው ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ ስትጀምሩ ላይክ ማድረግ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ። ወደ ቪዲዮ እነዚህን 3 ቲፖች አጠር አድርጌ ነው ክሊር ማድረግላችሁ። አንደኛው 3S ቴክኒክ። ምንድነው 3S ቴክኒክ? አሁን በቀራችሁ ጊዜ እንዴት ነው ኢንትራንስን ማለፍ የምትችሉት ኦር ኢንትራንስን እንዴት ነው ጥሩ ነጥብ ማምጣት የምትችሉት የሚለውን ክሊር ላድርግላችሁ። 500 አልላችሁም። ላይክ ቱ ቢ ኦነስት 500 ልላችሁ ሳይሆን በጥሩ ነጥብ ልታልፉ ትችላላችሁ። እናንተ የሚያስፈልጋችሁ 3 ሳብጀክት ኦር ደግሞ 4 ሳብጀክት ነው ማለት ነው። ጀምራችሁ ሊሆን ይችላል፣ መካከለኛ ላይ ልትሆኑ ይችላላችሁ፣ ኦር የጨረሳችሁ እናንተ ይሄ ምድብ ውስጥ አትገቡ። ግን መካከለኛ ኦር ደግሞ ትንሽ ላጠናችሁ ምንድነው የምታደርጉት? 3 ሳብጀክት ታወጣላችሁ። ለነዚህ 3 ሳብጀክት ሩል ታወጣላችሁ። ሩሉ ምንድነው? እነዚህ 3 ሳብጀክት ከ70 በላይ ማምጣት አለባችሁ ማለት ነው። ቢኮዝ እነዛ ላይ ነው ሞር ታይም ቫልዩ የምትሰጡት ፕራዮሪቲ የምትሰጡት ማለት ነው በቀራችሁ ጊዜ። ነገር ግን አብዛኞቻችሁ የምታደርጉት ቱ ቢ ኦነስት እንደዛ አይደለም። ባላንስ ነው የምታደርጉት። ዛሬ 2 ቀን ይሄን ታጠናላችሁ፣ ነገ እነዚህ ነው። እንደዚህ ባላችሁ ጊዜ ላይ ሁሉንም ባላንስ አድርጋችሁ አትችሉም። ስፔሻሊ መካከለኛ ላይ ያላችሁ ኦር ጀማሪ ብዙም ያልገፋችሁ ማለት ነው። ኦር ኢቭን ከዜሮ ጀምራችሁ እድል ለሞክር ለምትሉ ማለት ነው። ምንድነው የምታደርጉት? እቺን ቲፕ ደጋግሜ አወራዋለሁ። ፕሊዝ 3 ሳብጀክት ብቻ ሲሌክት አድርጉ። በቀራችሁ ጊዜ ኢንትራንስን ለማለፍ ኦር በጥሩ ነጥብ ለማምጣት የግዴታ ነጥቡ ኢኳል ባላንስ መሆን የለበትም እኮ 70 አምጥታችሁ 210 ሲመጣ ሌሎችን እየሞላችሁ ትሄዳላችሁ ማለት ነው። ስትደምሩት ይመጣል። እናንተ 3 ሳብጀክት ሰሌክት አድርጉ። ላልጀመራችሁ ኦር ትንሽ ለገፋችሁ፣ ለጨረሳችሁ ለእናንተ አይሆንም ማለት ነው። ሁለተኛ ምንድነው የምታደርጉት? 2018 ፕሪንሲፕል አፕላይ ታደርጋላችሁ። አጠር የሆነ ቪዲዮ ላደርግላችሁ እየሞከርኩ ነው። ምንድነው አሁን 3 ሳብጀክት ሰሌክት ካደረጋችሁ በኋላ እንዴት ነው ከ70 ኦር ወደ 80 ማምጣት የምትችሉት? ለምን አትጀምሩ? ላይክ አትጀምሩ። እስካሁን ካልጀመራችሁ ችግር የለም። አሁን 1 ብላችሁ ጀምሩ። ምንድነው የምታደርጉት? 22% አለች ኢንትራንስ። ያቺኛው 20% ነው የእናንተን 80% መታመጣው ማለት ነው። ያቺኛው 20% ምንድናት የምትለው ጥያቄ በጣም ኢምፖርታንት ነው ማለት ነው። ያቺኛውን 20% 20% ካገኛችሁ 20% ኢንትራንስ ፎከስ የሚያደርግበትን ካገኛችሁ 80% ነጥብ እጃችሁ ላይ ነው ማለት ነው። ይሄ 28% አፕላይ ማድረግ አለባችሁ በዚህ 21 ቀን። ይሄን ካረጋችሁ አታስቡ። አይኖ ግራ ሊገባችሁ ይችላል። እንዴት ነው አሁን ኢንትራንስ 20%ን ላገኛት የምችለው ግን ሪዛልቴን ወደ 80 መቀየር የምትችለው ካላችሁ ለናቹራል ለአምስቱ ሳብጀክት ባዮሎጂ፣ ኬሚስትሪ፣ ፊዚክስ እንደዚሁ ማትስ፣ ኬሚስትሪ ለነዚህ 5 ሳብጀክቶች ያቺኛው 20% ሪዛልታችሁ ወደ 80% መቀየር የምትችለው ኢንትራንስ ፎከስ የሚያደርግበት ለነዚህ 5 ሳብጀክቶች ዳታ እንዳዘጋጅላችሁ ከፈለጋችሁ በዚህ ጋር በምታዩት ቴሌግራም ቻናል ጆይን በማድረግ በ2 ቀን ውስጥ ቴሌግራም ቻናላችን ወደ 500 እና ከዛ በላይ ከሆነ የአምስቱንም ሳብጀክት ለቅላችኋለሁ። ዳታውን ሰብቶፒኩ ላይ የቱ ላይ ነው ኢንትራንስ ፎከስ የሚያደርገው የሚለውን ዲፕሊ ሁሉንም በክሊር አድርጌ ማሳያችሁ ይሆናል ማለት ነው። ከእናንተ የሚደረገው ቀላል ብቻ ከስር በምታዩት ቴሌግራም ቻናል ኦር ኮሜንት ስር ማስቀምጥላችኋለሁ። ገብታችሁ ጆይን ማድረግ ብቻ። ከዛ እኔ እዛ ላይ ለቅላችኋለሁ ማለት ነው። ሶስተኛው እና ወደ መጨረሻው ኮመን ፕሊዝ ለሚስቴካችሁ ኖትቡክ አድርጉ። ይሄ ላይ ሃው ማች ኢምፖርታንት እንደሆነ ልነግራችሁ አልችልም። ብዙ ኢንትራንስ ኦር ብዙ ኩዌሽኖችን ልትሰሩ ትችላላችሁ። ስትሳሳቱ ጊዜ ኖትቡክ ያዙ። ላይክ ዋይ ለምን የተሳሳትኩት? በዚህ 21 ቀን ውስጥ ከእናንተ ፈልጎ 5 ፕሪ ኢንትራንስ ኤግዛም ኦር 6 ሊሆን ይችላል፣ ግን ብዙ አታብዙ። እነዚህን 5 ኦር 6 ጥርት አድርጋችሁ ለመስራት ሞክሩ። ብዙ ኩዌሽን እያላችሁ ብዙ ሰው ያለው ብዙ ኩዌሽን እያለ የሪቪዥን ታይም በጣም
ይተውና ኩዌሽን ላይ ብቻ ነገር አይምሮአችን የአንድ ነገር የማስታወስ ችሎታው በጣም ላይክ አጠር ያለ ነው ዲቨሎፕ ካላረገ ነው እንጂ ማለት ነው። ሰው ምንድነው የምታደርጉት? እስቲ በዚህ ወር ስንት ፕሪንትራንስ ኤግዛሞችን ስራለሁ? ፓይለት ሊሆን ይችላል፣ ወስኑ 5 ሊሆን ይችላል። ግን በጣም አታብሱ። አሁን ጊዜው አጭር ነው። ሪቪዥን እና ኩዌሽንን ባላንስ ማድረግ አለባችሁ እንጂ አንዱን ላይክ ብዙ ማብዛት አያስፈልግም። ሶ ይሄንን ነው የምታደርጉት ማለት ነው። በመጨረሻም አንድ ቲፕ ልንገራችሁ። እንዴት ነው እንግሊሽ እና ሳትን ማጥናት እችላለሁ ብላችሁ ለምታስቡ ከሆነ እንግሊሽን አንድ መፍትሄ አለኝ። 21 ዴይ ቻሌንጅ